ዓለም ሁሉ ተደምሮ እኮ ያንዷን የጠጉሯን ዘለላ ያህል ክብር የለውም። የእመቤታችን ያንዷን የጠጉሯን ዘለላ አሁን ስለእመቤታችን ስለምኗ ትናገራላችሁ? ሰው ስለምኗ ይናገራል? ስለ እናትነቷ ቢናገር ድንግል ትሆንበታል። ስለ ድንግልናዋ ቢናገር እናት ትሆንበታል። ምን እናትነቷን ብቻ ልናገረው ቢል አይሆንለት። አምላክን መውለድ እንደምን ያለ ነገር ነው! ይሄ እስከ ዛሬ ድረስ አይገባንም። ከገባንማ ነገሩም ቀላል ነው ማለት ነው። እንዴት ሊገባን ይችላል? ድንግል ማርያም እግዚአብሔርን ወለደችው የሚለው ነገር በዓለም ቀላል ወሬ የመሆኑን ያህል የሚያስደነግጥ ነገር የለም። እግዚአብሔርን ወለደችው ማለት እንዴት ያለ ድንቅ ነው! የአፄ ቴዎድሮስ እናት እኮ እየተደነቁ ነው። የእግዚአብሔር እናት እንደምን ያለ ነው! አሁን ይህንን አባ ጊዮርጊስ ቢነግረን ኖሮ እንዴት ይሆን ነበር? አሁን ዛሬ በዚህ ዕለት ተገኝቶ የሚሰብከው አባ ጊዮርጊስ ቢሆን ኖሮ፣ ቅዱስ ያሬድ ቢሆን ኖሮ፣ ቅዱስ ኤፍሬም ቢሆን ኖሮ እንደምን አድርገን ልንሰማው እንደምንችል እግዚአብሔር ነው የሚያውቀው። እኔም ስላልሰማው ማለት ነው። እና ጽድቅ ሲቀልብን ያየሁት በዚህ ዘመን ነው። ጽድቅ ሲቀልብን፣ እውነት ሲቀልብን፣ ድንቅ ነገር ሲቀልብን፣ ርካሽ ነገር ሲደነቅብን የታየ ነው የእኛ ዘመን ነው። አባቶቻችን ግን በእመቤታችን ሰክረው በፍቅር አልበቃቸው። ቅዱስ ያዕቆብ ዘስሩግ ሲናገር ጌታዬ ኢየሱስ ክርስቶስ ቸርነትህ እናትህን እንዳመሰግን ይጠራኛል። ቸርነትህ እናትህን እንዳመሰግን ይጠራኛል። እግዚአብሔር ከእናቱ ያስጠጋው ሰው የታደለ ሰው፣ ከእናቱ ያስጠጋው ሰው የታደለ ነው በእውነቱ። ንጉሥ ወደ መንበሩ ካቀረበው ሰው በላይ ምን የታደላለ? ንጉሥ እኮ ይወደዋል። አያችሁ፣ ቀረብ ብሎ ሲያወጋቸው ንጉሥን ይዟል። ወደ መቀመጫቸው እኮ ነው። ወደ ድንግል ማርያም የቀረበ ሰው ወደ እግዚአብሔር መንበር ነው የሚቀርበው። ወደ እግዚአብሔር መንበር ይቀርባል። ብሶቱንም በእሱ አድሮ ይሰማል።